እሺ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንግዲህ በጣም ጠፍቼ ከርሜያለሁኝ ውድ ፋሚሊዎቼ። እዚህ ጋ እንግዲህ ስለ ፖፖ አወራረድና አጠቃቀሙን በደንብ ማስረጃ ቪዲዮ ልሰራላችሁ ወድጃለሁ ማለት ነው። አሁን እዚህ ጋ እንግዲህ የተላኩ ሊንኮች አሉና ተመልከቱኝ። በሊንኩ ሳወርደው ማለት ነው እዚህ ጋ በሊንክ ላወርደው ነው ማለት ነው። ጠብቁኝ። ከዛ እዚህ ጋ መጣልኝ ማለት ነው። ኦኬ ኖ ታንክስ። ቆይ ይቅርታ አንድ ጊዜ። ኦኬ ኢንስታል አድርጎ ጨርሷል ማለት ነው። ከዛ ኦፕን እለዋለሁ። ልክ እንደዚህ ኦፕን ብዬ ስከፍተው ጠብቁት፣ ኮንፌርም በይለኛል። ከዛ እኔ አለውድ ከዛ ጉግልን እመርጥለታለሁ ማለት ነው። አክሴፕት ብዬ አሁንም እንትን ያስመርጠኛል ማለት ነው ኢሜሎችን። ከዛ አግሪ ከዛ እንደዚህ ጠብቀዋለሁ። እንደምታዩት እዚህ ጋ አሁን እንደምታዩት ሀገሩን ራሱ ሞልቶልኛል። ግን እኔ ለምሳሌ በህንድ ላድርገው ብል እዚህ ጋ አገር አለ፣ ሀገሮችን ያስመርጠኛል ማለት ነው። እኔ ግን ባለሁበት ሀገር ስለሆነ ችግር የለውም። ሳውዲ አረቢያ ይለን እዚህ ጋ ፕሮፋይል አደርጋለሁኝ። ከዛ አልወድለዋለሁ ማለት ነው። ከዛ ልክ እንደዚህ ሲመጣልኝ ኦኬ አሁን ለምሳሌ ኢድ ሙባረክ ልበል እዚህ ለምሳሌ ማለት ነው። ኢድ ሙባረክ እንደምትመለከቱት እንደዚህ ሳደርግ ከዛ ጾታዬን ፊሜል እለዋለሁ ማለት ነው። ከዛ ከታች ሰንቢት የሚለው ያበራልኛል ማለት ነው። ከዛ እንደዚህ አድርገውና ይከፍታል ማለት ነው። ጠብቁት። ኦኬ አሁን ከፍቶልኛል ማለት ነው። ቀጥታ አሁን ምንድነው ማድረግ ያለብኝ? የት ላይ መሰላችሁ የሚሄደው? እዚች ጋር የአምፖል ምልክት የምትመስለው ጋር ሲሄድ እዚህ ጋር አውርዶልኛል ማለት ነው። እዚች ጋር እንዳወረደልኝ ከፕሮፋይል በታች ማይ ኤጀንሲ የምትላለች። እዚች ጋር ማይ ኤጀንሲ የምትለዋን ሜትዷን ቆይ ጆይን ዘ ኤጀንት ብሎ እዚህ ጋር ፕሊስ ኢንተር ኤጀንት አይዲ የሚለው አለ። ለምሳሌ የራሴ 49 55 52 74 ብዬ ከጨረስኩ በኋላ ያው አመጣልኝ ማለት ነው። ከዛ ኤጀንት ነኢማ ይላል ማለት ነው። ከዛ ምን አደርገዋለሁ? ፕሊስ ኢንተር ኤጀንት አይዲ የሚለውን እነካለሁ ማለት ነው። ልክ ቀጥታ ስሙ ሲመጣ እዚህ ጋር ኤጀንት ስም አለ፣ ኤጀንት ነኢማ የሚለው። ከዛ ፕሊስ እና ኮንፌርም እለዋለሁ። እንደምታዩት ኮንግራጁሌሽን ይልና ዳር ስሜን አስቀመጠ። አያም ጎሊንግ እንግዲህ እንደምታዩት እዚህ ጋር ኮንግራ እንዳለኝ ታች ላይ ያትነኩም ማለት ነው። እዚህ ላይ መልሳችሁ ምንም የምትነኩት ነገር የለም። ከላይ እዚች ጋር ባክ ትላላችሁ። አሁን እዚህ ጋር ጨረሳችሁ ማለት ነው። ኤጀንት ሞልታችሁ አሁን ምንድነው የቀረው? ስለ ኢንቪቴሽን ቆይ አንድ ጊዜ የፊት አሻራ እንዴት እንደሚሞላ እዚች ጋር ፌስ አውቴንቲኬሽን ይላል ማለት ነው። ከዛ ጎ ትሉታላችሁ። ጎ እንዳላችሁት እዚህ ጋር ሁለት ምርጫዎች አሉ። አፕሎድ ኤ ፎቶ ኦፍ ዮር ሰልፍ ይላል። እዚህ ጋር የመጀመሪያ የምታደርጉት ፎቶ ነው። የራሳችሁን ፎቶ ታረጉለታላችሁ ማለት ነው። እኔ አሁን ማድረግ ስለማልችል ነው። እዚህ ጋር ፎቶ ታረጋላችሁ። ከዛ ፎቶ የራሳችሁን ኢፌክት የሌለበት ፎቶ ካደረጋችሁ በኋላ ከታች ደግሞ ስታርት ቱ ፐርፌክት የምትለው እቺ የፊት አሻራ የምትሰጡባት ማለት ነው። ልክ እችን ስትነኳት እዚች ክቧ ላይ ክቧ ቦታ ላይ ከላይ እዚች ጋር ማለት ነው እንትን ያበራላችኋል። እዚች ጋር ካሜራ ያበራል ማለት ነው። ካሜራ ያበራልና ፎቶአችሁንና ፊታችሁን ያስተያያል። ልክ እሱን ፎቶአችሁና ፊታችሁ ላይ ራይት ካበራ ከጨረሰ በኋላ ከዛ ላይ ባክ ማያለች ባክ ትሉና ትመለሳላችሁ ማለት ነው። ከዛ ቀጥታ ወዴት ነው የምትሄዱት መሰላችሁ? ኢንቫይት የምትላለች። ኢንቫይት የምትለውን ስትነኩት ከዛ እንደዚህ ይመጣላችኋል ማለት ነው። ከዛ ኢንቫይት ነው ብላችሁ ትገባላችሁ። እዚች ጋር 4 ሊንኮች አሉ።
መሀል ላይ ሸር ይላል። ለምሳሌ አንደኛው በጣም ብዙ ሰው ተጠቅሞታል፣ ሁለተኛውንም እንደዛው፣ ሶስተኛውን ሸር ላድርገው። ለምሳሌ እዚህ ጋር ኮፒ ሊንክ የሚል አለ፣ በዋትስአፕ ይላል። በዋትስአፕ እና በኢሞ ነው የሚጠቅማችሁ። አሁን ለምሳሌ ሸር ለማድረግ ኮፒ ያደረኩኝ ማለት ነው። እዚህ ጋር ኮፒ አድርጌ ወጥቻለሁ። ሸር ዋትስአፕ ላይ ሄጄ ለምፈልጋቸው ሰዎች ሸር አደርጋለሁ ማለት ነው። ከዛ ባክ ብዬ እመለሳለሁ ማለት ነው። ስለ ኢንቪቴሽን እና ስለዚህ ስላለው ነገር ጨርሰናል። ከዛ እዚህ ጋር ላይቭ አለ። እንደምታዩቸው ላይቭ የተደረደሩ ሰዎች አሉ። ሁለተኛው ደግሞ ፓርቲ ነው። ፓርቲ ላይ ያሉ ሰዎችን የምታገኙበት፣ ቫይራል ላይ ያሉ ሰዎችን የምታገኙበት ነው ማለት ነው። ሁለተኛው ይሄ ሶስተኛው ሰርክሉ ፎቶ ወይም ቪዲዮን ለመልቀቅ የሚጠቅማችሁ ነገር ነው ማለት ነው። ሌላኛው እና እንትኑ እዚች ጋር ሜሴጁ፣ ይሄ ሜሴጁ የራሱ ሲስተም የሚልክልን ሜሴጅ ነው ማለት ነው። ሶስተኛው ወደ ፕሮፋይላችን የምታስኬድን ይቺ የአምፖል ምልክቷ ናት። ማወቅ ያለባችሁ ልጆች በቀኝ በኩል የአምፖል ምልክቷ ታች ላይ ማለት ነው። እዛ በዚህ መልኩ ነው። አመሰግናለሁ። ጨርሻለሁ።